ጠቅላይ ሚኒስትራችን ዶክተር አብይ በዘር ሐረግ ተቆጥሮ ኦሮሞነታቸው ከኃይለ ሥላሴ እንደሚበልጡ እርግጠኛ አይደሉም። አማራ የሚባል ህዝብ ያለው ሰሜን ሸዋ ብቻ ነው። መግባታችን ልክ ነው። ሰራዊቱ ደግሞ ጫካ መቅረቱ ልክ ነው። የራስን እድል በራስ መወሰን እስከ ነፃነት ሀገርን እስከ መገንባት ወደ ጥንታዊት ሀገራችን መመለስ ኦሮሞም የሚገባውን ቦታ ይይዛል፣ አማራም ደብረ ብርሃን አካባቢን ይይዛል ማለት ነው። ኢትዮጵያ አሁን አለች ወይስ የለችም? እና የኢትዮጵያ መንግስት ምንም አይነት ስርዓት ለውጥ ቢኖር ምንም አይነት የባለስልጣን ለውጥ ቢኖር ለኦሮሞ ያስቀመጠው ብቸኛ ዶክትሪን አለ፣ ለሌላው የማይሰራ ለሌላ ኢትዮጵያ ህዝብ የማይሰራ መቼም ቢሆን እሱም መቀየር ባለመቻሉ ኦሮሞ ደግሞ ወደሚፈልገው ግብ የሚያደርገውን ጉዞ ማቆም ባለመቻሉ ማቆምም ስለማይችል ይሄንን ረግጦ ማለፍ ስለማይችል የኢትዮጵያ ህዝብ ይሄንን እውነት የኢትዮጵያ መንግስት ይሄንን እውነት በመርገጡ እንግዲህ አሁን እኔና አንተ የምናውቀው ቦታ ደርሰናል ማለት ነው። ኢትዮጵያ አሁን አለች ወይስ የለችም ብለን መጠየቅ ወደምንችለው ሁኔታ የኢትዮጵያ መንግስት አሁን ያለው ብቻ ሳይሆን ከጥንት ጀምሮ ለኦሮሞ ቃሉን አያከብርም፣ ትዕግስት የለውም። እነ ከበዳ ብዙነሽ እነ ታደሰ ብሩን እነ ኮሎኔል ኃይሉ ረጋሳን ሚሎ ቄሶችን ልኮ መጽሐፍ ቅዱስ ይዞ በመሐላ እንታረቅ ብሎ ነው እስር ቤት አስገብተው የረሸናቸው። እና የኢትዮጵያ መንግስት በተዋረድ የሚመጡት ለኦሮሞ ያላቸው ትዕግስት በጣም በጣም ከዜሮ በታች ስለሆነ አሁን ያለንበት ሁኔታ ላይ ደርሰናል ማለት ነው። በኢህአዴግ በኩል ደግሞ አንዳንድ መሰናክሎችን ፈጥሮ የኦሮሞ ነጻነት ግንባር ሰላም አይፈልግም፣ ከዚህም በፊት ሲባል የተባለው ይሄ ነው፣ ረጅም መንገድ ተጉዘን ተደራድረን ልንቀበላቸው ተዘጋጅተን ሰላም ስለማይፈልጉ አሸባሪዎች ስለሆኑ አልገቡም ለማለት ሙሉ ዝግጅት አድርጎ ተዘጋጅቶ ቆይቷል። ስለዚህ እኛ መግባታችን ልክ ነው፣ ሰራዊቱ ደግሞ ጫካ መቅረቱ ልክ ነው። ሐሳቤ ገብቷል። እኛ ገብተን ምንም መስዋዕትነት ለመክፈል ዝግጁ ስለመሆናችን ከህዝባችን ጋር ህዝባችን እስከፈለገ ድረስ ሩቁነን ወጣቱን ወደ እሳት እየማገርን ከአመት አመት እስር ቤት እየማቀቀ እኛ ዜና ተናጋሪዎች ነን መኖር በእውነት ምቾት አይሰጥም። እምቢ ብንል ኖሮ ምናልባት ሌላ መልክም ዛሬ ጥያቄው ሌላ በሆነ ነበር። ህዝቡን አሳልፎ ሰጥተው እነሱ ሸሹ የሚልም ሊመጣ ይችል ነበር። ጥያቄው ዛሬ ሌላ ነው የሚሆነው። እኔ በመግባታችን ደስተኛ ነኝ። የፈለገ ጉዳት ድረስ ህዝባችን ጋር ህዝባችን የሆነውን እንሆናለን። ታጋዮች እኛ ብቻ አይደለንም። የኦሮሞ ህዝብ ነው፣ ትግል የህዝብ ነው። ህዝቡ የሆነውን ነው እየሆነ ያለ ነው። እስር ቤት ያለው የኦነግ አመራር ብቻ አይደለም። ሺዎች ወጣቶች የኦሮሞ ነጻነት ግንባር አባል ያልሆኑ የካፋውም አባል ያልሆኑ ኦሮሞነታቸውን ብቻ የሚያከብሩ ክብራቸውን አሳልፎ መስጠት የማይፈልጉ ሰዎች በሺዎች እስር ቤት ናቸው። በመግባታችን የሚቆጨኝ ነገር የለም። ትክክለኛ ውሳኔ ነው ብዬ ነው የማምነው። ግን ግፊት ከሁለቱም ነበር፣ ከኤርትራ መንግስትም። ዋናው ግፊት ግን የኦሮሞ ህዝብ ነበር። እዛን ጊዜ ሙቀቱ እንዳሁኑ አይደለም። መደራጀት ደግሞ ኃይል ነው። ኃይል ደግሞ የሆነ ነገር ይቀይራል። ኢትዮጵያ የኦሮሞን መደራጀት ነው የማትፈልገው። ጠንካራ የመምህራን ማህበርም እንዲኖር አትፈልግም። ጠንካራ የተማሪዎች ማህበር፣ የገበሬዎች ማህበርም እንዲኖር አትፈልግም። በአጠቃላይ እነሱ ያደራጁት ራሳቸው ኢትዮጵያውያኖች የሚያደራጁት እነዚህ ማለት ያው እንደነ ኦፒዲዮ ማለት ነው። ኦፒዲዮ ማለት ኢህአዴግንና የኦሮሞ ሪሶርስ የሚያገናኝ ደላላ ማለት ነው። ሌላ ምንም ሚና የለውም፣ ሚናም አልነበረውም። የኦሮሞን ሀብትና አብሲኒያን ያገናኛል። ከዚህ ውጪ ኦሮሞ ሆኖ እንደ ኦሮሞ እያሰበ ምንም አይነት ፖለቲካ ዓላማ ባይኖረው
መደራጀትን ነው የሚቃወሙት። ኦሮሞ መደራጀት አይገባውም። ከተደራጀ ኃይል ይሆናል። ኃይል ከሆነ ለውጥ ይመጣል። ለውጡ ደግሞ እያንዳንዱን ወደ ልኩ ያስገባል። ኦሮሞ ልክ ይኖረዋል። አማራ እኔም ማቆ ከኢትዮጵያ ሰሜን ኢትዮጵያ እኮ ነው ሀብተ። አማራ የሚባል ህዝብ ያለው ሰሜን ሸዋ ብቻ ነው እንጂ ይሄ ጎጃም ጎንደር የሚባለው ሌላ ባለቤት አለው። ጊዜና ኃይለኞች ስለሆኑ ሁሉንም ብሔር ብሔረሰቦችን አሰባስቦ እነ ቅማንትን፣ እነ አገውን፣ ኦሮሞን፣ ትግራይን ህዝብ ጨምሮ ጋፋትን፣ እነ ዳሞትን፣ እነ ሽናሻን ሰብስቦ አማራ አሉት። ኦሮሞ ከተደራጀ ኃይል ይፈጥራል። ኃይለኛ ከሆነ ለውጥ ያመጣል። ኦሮሞ የምንፈልገው ለውጥ ደግሞ እውነተኛ ለውጥ ስለሆነ ኦሮሞ የሚገባውን ቦታ ይይዛል። አማራም ደብረ ብርሃን አካባቢን ይይዛል ማለት ነው። ይሄንን አሳልፎ ይፈቅዳሉ ማለት የሚታሰብ አይደለም፣ አይታሰብም። ኦሮሞ በጉልበቱ ብቻ ካልቀየረ። ስለዚህ መደራጀቱን ነው የሚቃወሙት። በሁለተኛ ደረጃ ኦነግ ምናልባትም አብዛኛዎቹ ዛሬ የሌሉ አብዛኛዎቹ ጉልበታቸው በጣም ጥቂት እያለ አቂማቸው በጣም ጥቂት እያለ የኦሮሞን ጥያቄ ፐርፌክት ሰቅለው ነው ያስቀመጡት። ማንም ሊያወርደው የማይችል መልስ ካልተሰጠ ብቻ የራስን እድል በራስ መወሰን እስከ ነፃነት፣ ሌሎቹ እስከ መገንጠል ነው ሙሉት፣ እኔ እስከ ነፃነት ነው ሙሉ። ኦሮሞ መገንጠልን ጠይቆ አያውቅም። አንድ የነበረ ነው የሚገነጠለው። እኛ ቅኝ ተገዢ ነን እንጂ ከኢትዮጵያ ጋር አንድ አይደለም። የራስን እድል በራስ መወሰን እስከ ነፃነት፣ ሀገርን እስከ መገንባት፣ ወደ ጥንታዊት ሀገራችን መመለስ፣ ከምኒልክ ወረራ በፊት ወደ ነበርንበት የፖለቲካ ስርዓትና የኦሮሞ ድንበር የኦሮሞ መሬት መመለስ አድርጎ ነው ያስቀመጡት። ይሄንን መቀየር የሚችል ጥያቄ ሊመጣ አልቻለም እስካሁን። በዚህ ምክንያት ነው ኦነግ የሚሉት እንጂ በአጠቃላይ ኢትዮጵያ የኦሮሞን መደራጀት ነው የማትፈልገው። መደራጀት ኃይል ነው። ኃይል ለውጥ ያመጣል። ኃይል ለውጥ ካመጣ ደግሞ ያለውጥ አብሲኒያን ወደ ልኳ ይመልሳታል ማለት ነው። በተለይ ለአማራ እህት ወንድሞቼ እነሱም ኦሮሚያ ውስጥ ያሉት፣ ሌላው እኮ አገር አለው፣ አገር አርሶ የሚበላበት መሬት አለው። አማራ ኦሮሚያ ውስጥ አንድ ቀበሌ የለውም፣ ተሰግስጎ ነው አይደለም የሚኖረው። ቁጥሩ ደግሞ ትንሽ አይደለም። ሀብታምና የተማሪ አማራም ኦሮሚያ ውስጥ ያለው ነው እንጂ ሌላ ቦታ አገሬ ነው በሚሉት ቦታ ያለው አይደለም። በጣም የሚጠቅማቸው እኩልነቱን ቢቀበሉ ነው። እኔ ከኦሮሞ በላይ እነሱን ይጠቅማል ብዬ አስባለሁ። ከኦሮሞ በላይ ለኦሮሞ እኩልነት ቢታገሉ፣ ዋጋ ቢከፍሉ ከኦሮሞ በላይ ኦሮሚያ ውስጥ ተሰግስጎ ያለውን አማራን ይጠቅማል። እውነቱ ይሄ ነው። ግን ደግሞ ገዢዎቻችን ናቸው። ገብተዋል። ኦሮሞን ሊገዛ ይችላል ወይ እንደዚህ የሚያስብ ሰው ብሎ ብዙ ሰዎች ጥያቄ በሚያነሱበት ሁኔታ እነዚህ ሰዎች ገዙ፣ የነሱ ተገዢ ሆን። ከዚህ በፊትም አሁን ባለበት ተጨባጭ ሁኔታ የኦሮሞ ክንድ ካልበረታ እኩልነትን ይቀበላሉ ብለን አናምንም። የሚጠቅማቸው ግን እሱ ነበር። ጠቅላይ ሚኒስትራችን ዶክተር አብይ በዘር ሀረግ ተቆጥሮ ኦሮሞነታቸው ከኃይለ ሥላሴ እንደሚበልጡ እርግጠኛ አይደሉም። ግን የጉድሳ ልጅ ጉድሳ አያታቸው ራሳቸውን ዘነገደ ይሁዳ አድርጎ እንዴት አድርጎ እስራኤል እንደሄዱ አላውቅም። አቶ ጉድሳ እንደዛ አድርጎ ጠሩ እንጂ በኦሮሞነት ምናልባት በሆነ በኩል አክስቱ አማራ ናት ትባላለች።
ወይ ደግሞ በአንድ በኩል አያቱ የሴት አያቱ ኃይለ ሥላሴም በኦሮሞነት አንበልጥም። እኛ በግማሽ የሚወለድ ማንም ሰው በኦሮሞ ነው ብለን ነው የምናምነው። ባለቤቱ እኔ ነኝ ኦሮሞ ነኝ እስካለ ድረስ። ስለዚህ የኦሮሞ ብዙ መኪና ያለው ብዙ ትላልቅ ቤት ያላቸው ኦሮሞዎች ቁጥራቸው እየበዛ መጥቷል። እውነት ነው። በጣም ብዙ መኪና የኦሮሞ ባለስልጣኖች አላቸው። ብዙ ቤት አላቸው። ግን አንዳንድ ጊዜ እነዛ ትላልቅ መኪናዎችና ትላልቅ ቤቶች ውስጥ ያሉ ሰዎች ከኦሮሞነት ምልከታ አኳያ ሳይ ትንሽ ራስ ነው ማየው። ትናንሽ ራሶች ናቸው ሙሏቸው። በሌላ ሙያ ሳይንቲስት ሊሆን ይችላል። ጥሩ ያስተዳደር ሰውም ሊሆን ይችላል። ጥሩ አስተማሪም ጥሩ ሐኪምም ሊሆን ይችላል። ከኦሮሞነት ምልከታ ግን እነዛ መኪኖችና ቤቶች ውስጥ የሞሉት በጣም ትናንሽ ራሶች ናቸው። እነዚህ ትናንሽ ራሶች ደግሞ ትልቁን ኦሮሞ አይመጥኑትም። ስለዚህ ከሀብተ ጊዮርጊስ በኋላ አባዱላ ተራው ይዞ መጥቷል። መፈራረቅ ከሆነ ማለት ነው። ከአባዱላ በፊትም እነ ጀነራል ደምሴ ቡልቶ፣ እነ ረጋሳ ጂማ፣ እነ መሬድ ንጉሴ፣ እነ አማ ደስታ ጀነራሎች፣ እነ መርዳሳ ሌሊሳ ኢትዮጵያ ነበራት ምርጥ ጀነራሎች ከሙያቸው አኳያ በጣም የተመሰገኑ ጥሩ ጀነራሎች ከኦሮሞ ምልከታ ከኦሮሞነት ስነ ልቦና አኳያ ግን በጣም ምጢጢ ራስ የተሸከሙ ሰዎች ናቸው። ስለዚህ በጣም ብዙ እንጀራ የሚበሉ ትላልቅ መኪና የሚነዱ ትላልቅ ቤት ውስጥ የሚኖሩ ኦሮሞዎች ብዙ ናቸው። ኦሮሞ ግን በመሰረቱ በታሪክም በኢህአዴግ ዘመን ደግሞ ራሳችንን ባየነው እንደዚህ ዘመን ተዋርዶ ተበታትኖ ደህይቶ አያውቅም። 4 ዓመት በተከታታይ የተራበ የኦሮሞ ዞን የለም። ወሎ ኦሮሞ ብዙ ጊዜ ይራባል። በተከታታይ 4 ዓመት መንግስት ሳይደርስበት የተራበ ግን የለም። እንደው ምንም ሳያስመስሉ በየአደባባዩ ማንም ሰው ማንንም ኦሮሞ የመግደል ስልጣን ማንም ፖሊስ ማንም ወታደር የነበረበት ዘመን አልነበረ። ስለዚህ በጣም ብዙ ኦሮሞዎች ትላልቅ መኪናና ትላልቅ ቤት አላቸው። ኦሮሞ ቤተሰብ ግን ፈርሷል። በተቻለ መጠን ሞራሉ እንዲነካ አድርጓል፣ እንዲደህይ አድርጓል፣ ሰላም እንዲያጣ አድርጓል። አሁን ሰላም ያለበት የኦሮሞ መንደር አንድም የለም። ግለሰብ ተረኞች መቼም ጎበና ባይሞትም እስከዛሬ ድረስ መኖር ስለማይችል ጎበናን የተኩ ኦሮሞዎች አሉ። እንግዲህ ከጎበና አኳያ ተረኛው ሌላ ከሆነ እሱ እውነት ነው ማለት ነው። ከዚህ ውጪ እንደ ህዝብ ኦሮሞ ተረኛ ነው የሚባለው የሚሉት እነማን እንደሆኑ ስለምናውቅ ትንሽም ፈቀቅ እንዳይል። ምክንያቱም ምንድነው መሰለ ሀብተ ማዶ ከጠየቅ አሪቀ ከጠየቅ ከተደራደርክ ወዲህ ማዶ ታገኛለህ። ታውቃለህ? ይሄ የድርድር ህግ ነው። እንደዚህ የሚጮሁት ኦሮሞ ይበቀዋል፣ ኦሮሞ ይበቀዋል፣ ከዚህ ማለፍ የለበትም ብሎ ነው የሚጮሁት እንጂ የተረኝነት የሚባለውን እንደዚህ ነው የሚገልጸው። ኦሮሞ አገር ነበረው፣ የፖለቲካ ስርዓት ነበረው። የማንንም መንካት አይፈልግም፣ ሌላውም የሱን እንዲነካ አይፈልግም። ከዚህ ያነሰም የበዛም ጥያቄ የለውም። ይሄንን አመለካከት በግብርም በሐሳብም የማይቀበል ከኦሮሞነት ተወረደ ነው ባጭሩ። ትግራይ ለኢትዮጵያ ኮር ስቴት ናት። እንደውም አንድ የሚገርም ነገር አለ፣ አንድ የሚገርም ተአምር። ትግራይ ወጣቶች አሁን ነፃ ካልወጣን ብሎ ነው የሚጠይቁት። በእርግጥ መብታቸው ብለን ነው የምናምነው። ነፃነት መብታቸው ነው። ለዛም ነው የምንታገለው። ግን አብዛኛው ቦታ ላይ ኮር ስቴት ነፃነት ሲጠይቅ ብዙ አልሰማውም፣ ወይ ሰዎች አልነገሩኝም፣ አላነበብኩም ማለት ነው። የተገዙት ናቸው እንደ ኦሮሞ እንደ ወላይታ
እንደ አፋር እንደ ሶማል ከኢትዮጵያ ነፃነት ቢጠይቁ ይመስላል ሰሚም ያገኛሉ። መስራቹ ነፃነት ሲጠይቅ ብዙም የተለመደ ነገር አይደለም። መስራት ናት ትግራይ ለኢትዮጵያ፣ እሷ ናት ነፃነት እየጠየቀች ያለችው እና ኢትዮጵያ ለመስራቿ ትግራይና በቅኝ ለተገዛችው ኦሮሞ ቅድም እንዳልኩ እኩል ቦታ የላትም። ልብ አድርግ፣ አፄ ምኒልክ የሸዋ ንጉስ እያሉ የኢትዮጵያ ንጉስ ነገስት ዮሐንስ ናቸው። ወደኔ አትምጣ ወደ ደቡብ የቻልከውን ያህል መውረር ፈቅጄልሃለሁ ያሉትም ዮሐንስ ናቸው። እንደዛ ባይሉ ይቀራል ወይ ብለን ዛሬ መጠየቅ አንችልም። ስላላሉ ፈቅዶለታል። ወደ ደቡብ የቻልከውን ያህል ማስፋፋት ትችላለህ፣ ማቅናት ትችላለህ ያሉት ዮሐንስ ናቸው። ስለዚህ በኢትዮጵያ ሀገር ምስረታ ስርዓተ መንግስት ምስረታ ውስጥ የአፄ ዮሐንስ አሻራ ትንሽ አይደለም። እድሜያቸው ስላጠረ በጦርነት ምክንያት እንጂ ንጉሠ ነገስት ሆኖ ቢቀጥሉ እኛ የእሳቸው ቅኝት ገዢ ነን ማለት ነው። ሆነን ነው የምንቀጥለው። ስለዚህ ትግራይ እንደዚህ ናት፣ እንደ ኦሮሞ አይደለችም። ኦሮሞ ቅኝ የተገዛች ናት፣ ትግራይ የኢትዮጵያ መስራች ናት። ልዩነቱ እንደዚህ ነው። በሁለተኛ ነገር ፖለቲካ ለጽድቅ አይሰራም። ሀብቴ ፖለቲካ ለጽድቅ አይደለም የሚሰራው። ለጽድቅ ከሆነ ሌላ ቦታ ነው እና ለመደራደርም የመደራደር ጡንቻና ብቃት ያስፈልጋል። ማንም በቀላሉ ሊገዛ የሚችል ሰው ወይ ደግሞ ኃይል ወይ ቡድን ምንም ሳይንገላታ ውጣ ውረድ ሳያስፈልገው ዋጋ ሳያስከፍለው ውድ ዋጋ ሳያስከፍለው ሊገዛ የሚችል ከሆነ እደራደራለሁ ካለ እሱ ጻድቅ ነው፣ ፖለቲከኛ አይደለም። ፖለቲከኛ ከሆነ ግን ዛሬ ባይሆን ነገ፣ ነገ ባይሆን ከነገ ወዲያ እነዚህ ክንዳቸው እየፈረጠመ ከመጣ የሚያስከፍለኝ ዋጋ ከሚቋቋመው በላይ ነው ብሎ ካላመነ በስተቀር ካንተ ጋር አይደራደርም። በመለመንና በበጎ በማሰብ ኦሮሚያ ውስጥ እንደ ጻድቅ እንደ ጽድቅ በማሰብ ሰላምን ማምጣት አይቻልም። ሰላምን የሚያመጣው የኦሮሞ ክንድ ነው። አዋጣኝም ይሄ ክንድ እየበረታ ከሄደ የሚያስከፍለኝ ዋጋ ከሚቋቋመው በላይ ሊሆን ይችላል ብሎ ሲገመግም ብቻ ወደ ድርድር ይመጣል። አሁን ወደ ድርድር ከመጡ አሁን ወደ ኢትዮጵያ ወደ ድርድር ከመጣች ጻድቅ ስለሆነች ሳይሆን በእውነቱ ለወደፊቱ ኦሮሞ ወዴት እየሄደ እንደሆነ ገምግሞ ይሄም ብልህነት ነው፣ ብልህነት ነው። የዚህ አይነት ብልህነት ኑሯቸው ከተደራደሩ እሰየው፣ በጣም ደስ ይላል። ግን ጦርነትን ለማስቀረት ይሄ የኔ አባባል አይደለም፣ ኖርማል መደበኛ በጦር ትምህርት ሳይንስ ውስጥ ያለ ነው። ጦርነትን ለማስቀረት በከፍተኛ ደረጃ ለጦርነት መዘጋጀትን ያስፈልጋል። ኦሮሞ በብቃት ለጦርነት እስካልተዘጋጀ ድረስ ሰላም ምድሩ ላይ ይኖራል ብሎ ማሰብ ዘበት ነው ማለት ነው። ኢትዮጵያ ሉዓላዊነት የሚባል ነገር የለም። ደቡብ ሱዳንም በጥልቀት የኢትዮጵያን መሬት ደፍሮ ገብቷል። ሱዳን ራሷ ከ3 ዓመት 4 ዓመት በላይ እኔ በደንብ የማውቀው የሰሜን ጎንደር ለምለም የሚባለው መሬት የጥጥና የሰሊጥ ምርት የሚታወቅ ቦታዎችን አብዛኛውን የእርሻ መሬት ተቆጣጥረዋል። ኤርትራ ደግሞ እስከ ቤተ መንግስት ገብቷል። እንግዲህ ይሄ ስለ የኢትዮጵያ ሉዓላዊነት ተብሎ በየመድረኩ የሚነገረው ዝም ብሎ ልቦለድ ነው። ኢትዮጵያ ተደፍራለች። ከባድመ ከባድ ጦርነት በኋላ ጉዳዩ ወደ ዓለም ፍርድ ቤት ሄደ። የአልጀርስ ስምምነት ተፈጸመ። አብዛኛው ማለት የሚቻል ጦርነት የተካሄደባቸውና ጥያቄ የነበረባቸው መሬቶች በሙሉ ለኤርትራ ተፈረዱ። ኢትዮጵያ ተቀበለች። አፈጻጸሙን እንነጋገር። ከመሪ አኳያ ተቀብለናል ፍርዱን አሉ።
አፈጻጸሙ ላይ እንነጋገር በሚለው ላይ ነው ስታክ አድርጎ የቆመው። ኢትዮጵያ ተቀብላለች ፍርዱ። ለኤርትራ ተፈርዶ እያለ በግልጽ በእውነት የህግ ባለሙያዎች ከኔ በላይ ሌላ ጊዜ ሊተነትኑ ይችላሉ። ያንን ፍርድ በመጣስ ኤርትራ ኢትዮጵያን ወራለች። ከዛ ድንበር በማለፍ የአልጀርስ ስምምነት በግልጽ ፈርሷል። አፍራሿ ደግሞ ኤርትራ ናት። ይሄንንም ያውቃሉ። ይሄ ብቻ አይደለም። የትግራይ ወጣቶች ከጣሊያን ከእነ ቱርክ ከነ ግብጽ ከእንግሊዞችም በቀይ ባህር መጥቶ ኤርትራና ኢትዮጵያን እያለያዩ ከመምጣታቸው በፊት አንድ ሀገር ነበርን፣ ባህረ ነጋሽ የሚባል ሀገር ነበርን ነው የሚሉት። የትግራይ ወጣቶች የቀይ ባህር ባለቤትነት አለን ነው የሚሉት። ቀይ ባህር ባለቤትነት አለን፣ መጠቀም ሳይሆን ባለቤትነት አለን ብሎ ነው የሚያነሱት። ይሄንን ሐሳባቸው ለሌላው የኢትዮጵያ ህዝብ ማጋራት ከቻሉ የኢትዮጵያን የኤርትራ ነጻነት ጥያቄ ውስጥ ነው የሚያስገባው። እጅግ በጣም አደገኛ ነው እነሱ። ስለዚህ ኤርትራ እንደዚህ ማለታቸው አይገርምም። በቀላሉ ወይም በነጻ ዝም ብሎ ወደ ኋላ መመለስ ስለማይችሉ ነው ባይ ነኝ። ለጠላት የማይመከር ነገር ነው እየመከርኩ ያለው። በጣም አዝናለሁ፣ ግን ይጠቅማል ብዬ ነው። ሁለተኛ ተራ በተራ ቢወጉ በአንድ ጊዜ ትግራይ፣ ቅማንትን፣ ቤኒሻንጉልን፣ ኦሮሞን መውጋት ትችላላችሁ ወይ? ጊዜ የማይሰጣችሁን መዋጋት ከፈለጋችሁ እኔ መዋጋት አዋጣችሁ ነው። አይ ሙተን እንገኛለን የግድ እንዋጋለን ካላችሁ ግን አንድ ምረጡ ባካችሁ። ይሄ ሁሉ አቂም የላችሁ። ትግራይን፣ ኦሮሚያን፣ ቅማንትን፣ አገውን፣ ቤኒሻንጉልን በአንድ ጊዜ መውጋት የሚያስችል አቂም የላችሁ። አሜሪካኖች ከሆኑ ይችላሉ ሁሉም በአንድ ጊዜ መውጋት። ለነሱ አንድ ሚጢጢ ነገር ነው ብንደመር። እናንተ ግን ቢያንስ እንደኛ እኩል ናችሁ፣ በእውቀትም በምንም ቢያንስ ባንበልጣችሁ ከእናንተ ጋር እኩል ነን። ስለዚህ አዋጣችሁም ነው ብሎ የማዋጣቸውን ነገር ነው የሚያደርጉት። በሌላ ጊዜ ግን በሌላ በኩል ግን የኦሮሞ እውነት ነው እየተናገረ ያለው። እኔ አንዳንድ ጊዜ ከኦርቶዶክስ ጋር አያይዘ ያነሳው ነገር አለ። ከዛ ጋር መሰባሰቡ ኃይሎችንም ያነሳልኛል። የኢትዮጵያ እኔ በእውነቱ በሁለት ምክንያት ስለ ሃይማኖት በጥልቀት መናገር አልፈልግም። አንደኛ የኦሮሞ ነጻነት ግንባር ሃይማኖት ሁሉ እኩል ነው፣ ስለ ሃይማኖት እኩልነትና ነጻነት ያምናል። ሁለተኛ ሃይማኖት በጥንቃቄ መያዝ አለበት ብሎም ነው የሚያስበው የሃይማኖት ጉዳይ። በሌላ በኩል ክርስቲያንም ስላልሆንኩ ሃይማኖት ስላልሆነው ጉዳይ ብዙ መናገር ይከብዳል። ግን እኔ ቁርአንም መጽሐፍ ቅዱስም አነባለሁ ለእውቀት ማለት ነው። ኢትዮጵያ ክርስትና አትግደል የሚለውን ቀብሮ ተጋደል የሚለውን ያጎሉ ይመስለኛል። አትግደል የሚለው ተጋደል ከሚለው በላይ ትእዛዝ ነው። አትግደል ትእዛዞች ውስጥ ነው ያለው። ተጋደል የሚለውን ከመጠን በላይ አጋኖ አትግደልን ደግሞ ቀበሯት። አሁን ህዝባችን እየተጨቃጨቀበት ያለው ቤተክርስቲያን ያልባረከችው ጦርነት ኢትዮጵያ ውስጥ ተካሂዶ አያውቅም። አንድም ቀን አየህ፣ ሰላምና እውነት ተለያይቶ የሚያድሩ ነገሮች አይደሉም። እውነት ከሌለ ሰላም የለም። እንኳን አገሬን የሚያክል ትዳር ውስጥም
እውነተኛ ፍቅር መኖር አለበት። አለበለዚያ አንድ ቀን ይፈርሳል። አንድ ቀን ፈራሽ ነው። አንድ ቤትም ትፈርሳለች ማለት ነው። እውነትና ሰላም አንድ ላይ ማደር አይችሉም። ዶክተር አብይ ፕራይም ሚኒስቴራችን የዘገየም ቢሆን ብዙ አደጋ ከደረሰ እና ጉዳት ከደረሰም ቢሆን በምንም ምክንያት ይሁን ከትግራይ ጋር ሰላም እንዲወርድ መቀበላቸው ወደ እውነት መመለሳቸው ነው። ምክንያቱም ሰላም ማለት እውነት ማለት ነው። ይሄንን በአድናቆት ነው የምናየው። እንግዲህ እውነት ከጀመርክ እዛ አይቆምም። አንድ ጫፏን ከያዝክ መኖር ከቻለ መጀመሪያ ወዳልኩህ ይመለሳሉ ማለት ነው። እውነት ከመጣ ኦሮሞ የትኛው ነው? አማራ የትኛው ነው? ትግራይ የትኛው ነው ይመጣል። አማራ እኮ አማራ ክልል ያለውን ህዝብ አሁንም ቅኝ ገዢ ነው። በጣም ትንሽ ህዝብ ያለ በጣም ትልቁን የአገው ህዝብ ይገዛል። ስልጡን ህዝብ የነበረውን የአገውን ስልጣኔ ድራሹን አጥፍቶት ድምጥማጡን አጥፍቶት አንድ ቅርስ እንኳን እንዳይኖር አድርጎ ይገዙታል። እውነት ከመጣ ሁሉም ወደ ቦታው ይመለሳል። አገው ትልቅ ነው ማለት። ስለዚህ የሰላም መንገድ የእውነት መንገድ ስለሆነ ነው የምቃወሙት። ባጭሩ እኛ ኦሮሞና ኦሮሚያ እንላለን። የምንታገልለት ለኦሮሞና ለኦሮሚያ ነፃነት። ኦሮሞ የምንለው እኔና አንተ ሙሉ በሙሉ ከኦሮሞ የሚወለድ በግማሽ ከኦሮሞ የሚወለድ በኦሮሞ ባህላዊ ህግ ደግሞ በጉዲፈቻ ኦሮሞነት የተሰጠው ማን ነው? ነጭ ሊሆን ይችላል፣ ጥቁር ሊሆን ይችላል። እነዚህ በሙሉ ኦሮሞዎች ናቸው። በግማሽ የሚወለድ በአንድ አራተኛም ቢወለድ እሱ እኔ ኦሮሞ ነኝ እስካለ ድረስ ኦሮሞ ባለቤቱ ነው የሚወስነው። በግማሽ የሚወለድ እኔ ኦሮሞ አይደለም ካለ ግን መብቱ ነው። ኦሮሞ ነኝ እስካለ ድረስ እነዚህ ነው ኦሮሞ የምንለው። ኦሮሚያ የምንለው አሁን የምልህን ዋናው ባለቤት ኦሮሞን እንዳለ ይዞ በኦሮሚያ ውስጥ ያሉ ህዝቦች ናቸው። እነዚህ ህዝቦች በሁለት መንገድ ይታያሉ። አንዳንዶቹ የራሳቸው ድንበር የራሳቸው መሬት ያላቸው አናሳ ብሔረሰቦች ናቸው። ከኦሮሞ የተለየ የራሳቸው አነሰን በዛ መሬት ያላቸው የተከበረ መሬታቸው፣ ቋንቋቸው፣ ባህላቸው ሁሉ ከኦሮሞ የተለየ የራሳቸው ኦሮሞ ያልሆኑ ብሔር ብሔረሰቦች። ለምሳሌ ማንም ሰው የራሱን እድል በራሱ መወሰኑ እንደተጠበቀ ሆኖ ኦሮሚያ ነፃ ሁና አገር ብትገነባ ሐረሪዎች አገር መሆን ይችላሉ ወይ? ጥያቄ ነው አይደለ? መብታቸው እንደተጠበቀው ነው። መብታቸው እንደተጠበቀው ነው። ኦሮሚያ ውስጥ የሚኖሩ ከሆነ ድንበር አላቸው፣ መሬት ከኦሮሞ የተለየ መሬት አላቸው። ያ መሬታቸው ተከበረ መሆን አለበት። በዛች መሬታቸው ራሳቸው ማስተዳደር መቻል አለባቸው። በቋንቋቸው፣ በባህላቸው ሁሉ ነገር። ሌሎች ደግሞ አንድ ቀበሌም ስንዝር መሬት የሌላቸው ተሰክስጎ ኦሮሞ ውስጥ ተሰክስጎ የሚኖሩ በብዛት አማራ፣ ጉራጌ፣ ገጠር እንኳን ብዙ ባይኖሩ ትግራይ፣ ኦሮሚያ ከተማዎች በጥቂቱም አሉ። እነዚህ ደግሞ ስንዝር መሬት የራሳቸው መሬት የላቸው። እነዚህም የኦሮሚያ ዜጋ ናቸው። የኦሮሞ እድል ያለውን ይኖራቸዋል። የኦሮሞ ህዝብ ያለውን እድል ይኖራቸዋል። ኦሮሞ ለመሆን አይገደዱም። አማራ ነኝ እያለ ትግራዋይ ነኝ እያለ ጉራጌ ነኝ እያለ የኦሮሚያ ዜጋ ነው። ቅድም ኦሮሞ ላይ እንዳልኩኝ ሌላው ደግሞ በህግ ዜግነት የሚሰጠው ሰው ነጭም ሊሆን ይችላል፣ ጥቁር ማንም ሊሆን ይችላል። እነዚህ በሙሉ የኦሮሞ ዜጋ ናቸው። እነዚህ ከቀበሌ አስተዳዳሪ ጀምሮ እስከ ኦሮሚያ ማዕከላዊ መንግስት ትልቅ ስልጣን የመያዝ መብት አላቸው። ሀብት የማፍራት መብት አላቸው። መራጩ ግን ህዝብ ነው። ለምሳሌ ገና ያላለቀ ነገር ኦሮሞ ነፃ ከወጣች ኦሮሚያ ነፃ ሀገር ከሆነች የፖለቲካ ስርዓታችን ገዳ ከሆነ አባ ገዳ ሆኖ ለመመረጥ መቼም ማለፍ መሻገር ያለባቸው ነገሮች አሉ።
ገብቷል። ኦሮሞ ሆኖ እኮ መሻገር የሚገባቸው ነገሮች አሉ። ኦሮሞ ሆኖ ሁሉ አባገዳ ይሆናል እንዴ? አይሆንም። እነዚህ ማለፍና መሻገር የሚገባቸው ነገሮች ሊገደዱ ይችላሉ። ግን የኦሮሚያ ዜጋ ናቸው፣ ሀብት ማፍራት ይችላሉ፣ ባለስልጣን መሆን ይችላሉ። ኦነግ ውስጥ በተግባር ታይቷል። እንደ ኦሮሞ ነጻነት ግንባር አባል ለኦሮሞ ይጠቅማል ብለን የምናስበው ከሰለጠነች ኢትዮጵያ ሰላም ካላት ከሰለጠነች በኢኮኖሚም በአመለካከት በቴክኖሎጂም ከፍ ያለች ኢትዮጵያ ተፈጥራ ያለምንም ግጭት ሁሉም ህዝቦች የራሳቸውን እድል በራሳቸው በመወሰን ወደ ነጻነት ብናመራ በጣም አዋጭና ጠቃሚ ውጤቱ በጣም የሚያንጸባርቅ ነው ብለን እናምናለን። የነጻነት መንገድ ግን ይሄ ብቻ አይደለም። ኢትዮጵያ ጥሩ ባትሆን የኦሮሞ ነጻነት ይቀራል ማለት አይደለም። የማንመኘው ግን ሊሆን ይችላል። ብዙ ክሳራዎችን አልፈን፣ ብዙ ውጣ ውረዶችን አልፈን፣ ብዙ መስዋዕትነቶችን አልፈን ሊሆን ይችላል። እንግዲህ ነጻነት ብለ መስዋዕትነትን ፈርተ አይሆንምና አሁን ያለችው ኢትዮጵያ እኛ የምንመኘውን መንገድ እየተከተለች አይደለም። ሰላም፣ እውነት ኑሮ ህዝቡ ተከባብሮ አንዱ የአንዱን እየሰማ እያከበረ እንደውም አማላይ የሆነ ገብቷል። አማላይ የሆነ ከዚህስ ባልለይ ይሻላል አይነት ኢትዮጵያ አሁን በፍጥነት የምትጓዘው እጅግ ወደ አደገኛ ሆነ መበታተን አደጋ ነው። ይሄ እኛ የምንመኘው አይደለም። ግን እኛ ስላልተመኘን ሊቀር አይችልም። በተግባር የሚያሳየው ይሄ ነው ብዬ ነው የማስበው። መልካም ኮሎኔል፣ ኦሮሚያ ላይ ጦርነት እየተደረገ ነው። ቅድምም ስናነሳ ነበር የነበረው በኦሮሚያ ያለው ጦርነት ለማቆም ወይ ደግሞ መቋጫ እንዲያገኝ ከማን ምን ይጠበቃል? ምንድነው መፍትሄውስ ይላሉ? ከኦሮሞ ነው የሚጠበቀው። ዋናው ድርሻ የኦሮሞ ነው። ኦሮሞ ክንዱን ማፈርጠም አለበት። ጦርነትን ለማስቀረት በከፍተኛ ደረጃ ራሱን ለጦርነት ማዘጋጀት አለበት። ጦርነት የሚፈልጉት የሚዋጉት ኃይሎች ካለ፣ በሌላ በኩል ደግሞ አሁን ያለው መንግስትነቱ ኦሮሞንም ስለሚጨምር እሱም መንግስት ነው ተረጋግቶ ለመቀጠል ሰላም ስለሚያስፈልገው አሁን የገባንበት የኢኮኖሚ የምጣኔ ሀብት ቀውስ፣ ረሃብ፣ ግጭት፣ መፈናቀል ለመንግስትም አዋጪ ስላልሆነ መንግስት ቆሞ አስቦ በሌላ ቦታ የጀመረውን የሰላም ድርድር መቀጠል አለበት። ተናግረዋል። ከተናገሩ በኋላ ረጅም ጊዜ ስላልሆነ አይቀጥሉም ብለን አሁን አንቋጭም። ዋናው ድርሻ ግን የኦሮሞ ክንድ ነው። አንድ ነገር ግልጽ እንዲያደርጉልኝ እፈልጋለሁ ኮሎኔል። ቃላትን ከአውዱ ውጪ ሰንጥቆ የሚጠቀሙ ሰዎች ስላሉ እርሶ አሁን አንድ ነገር ተጠቅሞ ነበር። ያንን ነገር በደንብ ግልጽ እንዲያደርጉልኝ እፈልጋለሁ። ለእርሶም ለኢትዮጵያ ፖለቲካም ለኦሮሞ ፖለቲካም ስለሚጠቅም ኦሮሞ ለጦርነት መዘጋጀት አለበት ሲሉ ምን ማለት ነው? ለሰላማዊ ጦርነትም እሱም ካላዋጣ ለብረት ጦርነት የኦሮሞን ነጻነት በብረት ነው እና ለማንኛውም ትግል ነው ኦሮሞ ራሱን ማዘጋጀት ያለበት። ምክንያቱም ማንኛውም ኃይለኛ ማንኛውም ሽፍታ ለምሳሌ እንደ ፋኖ አይነት ብድግ ብሎ ኦሮሞን ለመውጋት ድንበር ተሻግረው የሚመጣው ኦሮሞ ራሱን ለጦርነት ስላላዘጋጀ ነው። ኦሮሞ ራሱን ለመከላከል መዘጋጀት መቻል አለበት። ለሰላማዊ ትግልም ለምሳሌ መደራጀት፣ በተለያየ ሙያ ማህበር መደራጀት፣ በሃይማኖትም መደራጀት፣ በፖለቲካ ድርጅትም መደራጀትና ያሉት ደግሞ ክንዳቸው ማፈርጠም የአካባቢውን የሰላም ሁኔታ ይወስናል ብዬ ነው ማምነው። የኦሮሞ ህዝብ የተለያየ አይነት የፖለቲካ አመለካከት ሊኖረው ይችላል፣ ይታወቃል። የተለያየ ፖለቲካ አመለካከትም አለው፣ የተለያየ ሃይማኖት አለው፣ የተለያየ ዳይቨርሲቲ ጎሳ አለው። ግን ቤታችን ኦሮሚያ ናት። ቤታችን አንድ ናት። ብሔራችንም አንድ ነው። የኦሮሞ ህዝብ አንድ ሀገር፣ አንድ ህዝብ፣ አንድ እድል ነው ያለው። ግማሹ በባርነት፣ ግማሹ በነፃነት፣ ግማሹ በብልጽግና፣ ግማሹ በድህነት ሊኖር አይችልም።
ምንም ነገር በውስጣችን በመሐከላችን ቅራኔ ቢኖር ለኦሮሞ ከኦሮሞ ውጪ ማንም እንደሌለ አስቦ ለወደፊት እድሉ መስራት አለበት ነው ምለው። ሁለተኛ ኦሮሞ አሁን በከፍተኛ ችግር ውስጥ አለ የጸጥታና የረሃብ በሁለቱም ወገን የኦሮሞ ህዝብ በሁለቱም ወገን አደራ በችግር ቀን ከጎኒ የቆመም ጠላት ሆኖ የቆመውንም አትርሳ ነው ምለው። አመሰግናለሁ።